ምን አለ? ኡላኢከ አለዚነ ሀደላህ ሙሐመድ ሆይ እነዚህን ከአንተ በፊት የመራኋቸው ወደዚህ ወደ ቀኑ መንገድ ወደ ኢስላም እነዚህን ነው። በእነዚህ መንገድ ላይ እንድትሆን አዘዝኩህ ተከተል ይላቸዋል። አየህ እኛ የነቢያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የኢስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ ሆነ አምላክ አምልኩ ነው። የእርሳቸውን ነብይነት አምነው መቀበል መቀበል የቀደምት ነቢያት መንገድ ተቀበልክ ነው። መንገዳቸው አንድ ነውና ነቢያቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አልአንቢያ ዲኑሁም ዋሂድ ወሁወ ልኢስላም። ነቢያቶች አንድ ነው መንገዳቸው፣ እርሱም ኢስላም ነው። ለዚያ አንድና ብቸኛ ለሆነው አምላክ ለእርሱ ታዛዥ ነው። ይሄ ነው። እሺ በጣም አመሰግናለሁ። በቃ እሺ፣ አሁንም አነባለሁ። በደንብ እያነበብኩ ነው። እኔ አንተን መከተል ከጀመርኩ ጊዜ ጀምሮ በደንብ እያነበብኩ ነው። ግን አሁን እኮ እዛ ቤተክርስቲያን እነሱ የምነግሩን እሱም አምላክ እንደሆነ ነው። ግን እኔ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ አንድን ቦታ ላይ እሱም ግን ያ እንትኖስ እንዴት ነው? እኔና አብ አንድ ነን የምለው ነገር እንዴት ነው? እሺ ችግር የለውም። እኔና አብ አንድ ነን። እኔና አብ አንድ ነን የሚለው በመለኮት ነው ብለው ይነግሩናል። ላ ክርስቶስ ራሱን አምላክ አድርጎ ያውቃል። ክርስቶስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። አምላካቸውን ፈልገው አምላክ ለማድረግ የሚሄዱበት መንገድ ይህን አላህ በቁርአን ላይ ጠቅሷል። እዚያ በልባቸው ውስጥ በሽታ ያለባቸው ሰዎች ከግልጽ ቃል ይልቅ ተመሳሳይ የሆኑ ሙተሻቢ የሆኖችን ለቅመው እነዚያን ይወስዳሉ አለ። በግልጽ እኔ አምላክ አለኝ እያለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካቸው አድርጋለሁኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንተ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ አለው እያለ አይ አንተ እሱ ራሱ አምላክ ነው ጭምር ከእርሱ ጋር ይሄ አስኬድም። እንደዚህ አምላክ አንድ ነው፣ በአንድነቱ ላይ ሁለትነት የለም፣ አያጋራም። ክብሩን አሳልፎ ለማንም አይሰጥም። ይወስላል አለ። ያ ክርስቶስ የእርሱ መልእክተኛና ነብይ ናቸው። ይሄ ነው። ታዲያ እኔና በአንድ ነን ሲል ምን ማለት ነው? ታዲያ እንደዛ ካልሆነ ከተባለ አሁዱን ማንበብ አለብን። እዚያ ላይ ስለሆነ አንድነት እያወራ ነው። የምን አንድነት ነው ከተባለ ምን ይላል እዚያ ጋር? እነዚህ ሐዋርያቶችን የሚጠብቃቸው እርሱ እንደሆነ ይናገራል። ቀድሞ አብ እንደሚጠብቃቸውም ይናገራል። የሚጠብቃቸውም አብ ነው እና እኔ የምጠብቃቸዋለሁና እኔና አብ አንድ ነን እና እያለ ይናገራል። ሐዋርያቶችን በመጠበቅ ረገድ አንድ ናቸው ነው ባጭሩ። አምላክ ይጠብቃል አማኞችን አይደለ? ከአምላክ በታች ማን ነው የሚጠብቃቸው ቢባል ያ ከአምላክ ዘንድ የተላከው እንዲጠብቃቸው የተላከው ያ መልእክተኛ ነው። በምን ይጠብቃቸዋል? በትምህርቱ ይጠብቃቸዋል፣ ወደ ስህተት መንገድ እንዳይሄዱ ታለርና። ስለዚህ አውዱ ላይ ስናነበው አንድነቱ እያወራ ያለው ስለ መጠበቅ ረገድ ነው። አማኞችን ምዕመናኖችን አምላክ የሚጠብቃቸዋል። ከአምላክ ዘንድ ተወክሎ የተላከ ያ መልእክተኛና ነቢይም በትምህርቱ ይጠብቃቸዋል። ስለዚያ ነው እየተናገረ ያለው ማለት ነው። ይህና በአንድ ነን የሚለው እንደዚያ ነው። እሺ አመሰግናለሁ። በቃ አሁንም እኔም በደንብ እያነበብኩ ነው። ጥያቄ ሲኖረኝ የመጣው እጠይቃለሁ። እሺ ሳራ ሰላም ነው? እንዴት ነሽ? ሳራ ጥያቄ አለሽ? ጥያቄ የለኝም፣ ግን እኔ ወደ እስልምና መምጣት ፈልጋለሁ። እሺ
የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አሽሀዱ አላህ አላህ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ አነ ሙሐመደን ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል ሙስሊም ሲሆን ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቁብ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ የአምላክን ህግና ስርዓት ጠብቀው ሲሄዱ የነበሩ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። የእነርሱን ህብረት መቀላቀል ምንኛ ያማረ ሆነ። አንድ ሰው ሙስሊም ሲሆን ጊዜ አላህ ስብሐነ ወተዓላ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ስጦታው ምንድን ነው? ለዚህ ለሰለመ ሰው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አላህ ስብሐነ ወተዓላ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ኃጢአታቸውን ይቅርልላቸዋለሁኝ አለ። በሌላ ቦታ ላይ አምላካችን አላህ ስብሐነ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እምርለታለሁ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ተበደለ ተመልሶ ያስተካከለ የአምላክ አላህ ንስሐ ይቀበለዋለሁኝ፣ ኃጢአቱን ይቅርለታለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። እሺ ይህ ነው አንድ ቀበል ጊዜ በቀጣዩ ዓለም ምን ቃል ገብቶለታል አምላክ ወደሚለው እንምጣ። መቼም አምላክ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ሊነግረን ይገባል። አንድ ሰው ሙስሊም ሆኖ ከሞተ ቀጥታ ወደ ገነት እንደሚሄድ አላህ ይናገራል በቁርአን ላይ። አላህ በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት ገነት የገነት ጸጋ ተዘጋጅታላቸዋለች ይላል። በእርሷም ውስጥ ዘውታሪዎች ሲሆኑ አሉ። ይህም የእኔ የአላህ ቃል ነው አለ። ቃል የሚገባልን ራሱ አምላክ ነው። ሌላ ሰው ተነስቶ አላህ ገነትን ያስገባቸዋል አይደለም እንዳለ ራሱ ነው ቃል የሚገባው። ወዕደ ላሂ ሐቃ ይላል። ይህ የእኔ የአላህ ቃል ሲሆን ቃሌም እውነት ሲሆን እያለ ይናገራል። ወሁወ ልዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ተጀምራለች ማለት ነው። ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? የለኝም። እኔ ብቻዬን ነኝ መዳም ቤት ውስጥ ያሉት። እሺ በቃ ከላይ ያለችዋን ቢንት ሙስሊም የምትለዋን ፎሎ አድርጊያት፣ ታገኝሻለች፣ ታስተምርሻለች። ቢንት አንድ ቤት ሽናንሾ እና እናገር። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ፎሎ አድርጊያት እና እንትን በት ወቅቴ ፎሎ መልሽልኝና በውስጥ አሁን ላውራሽ፣ ከዛ አሳይሻለሁ። አይሽ እና ስምሽ ሳራ ነው አይደለ? መቀየር ካልፈለግሽ ችግር የለውም። ስሙ ችግር የለበትም። ሳራ የመዳም ያወጣችልኝ ስም ነው፣ ግን በሙስሊም ስላለ ችግር የለውም። ሳ ችግር የለውም። መርሐባ። እሺ አመሰግናለሁ። ከላይ ያለሽው ልጅ ሰላም፣ እንዴት ነሽ? ሽብሬ አቤት፣ ደህና አላችሁ? ደህና ነኝ እኔ ደህና ነው አልሐምዱሊላህ። እንዴት ነሽ? አለሁ። ያው ቀን የሰጠኸኝን ጥቅስ አገኘሁትና አነበብኩት። ትክክል ነው። ሌላኛው ለምሳሌ ይሄ ጎባጦች፣ አንካሶች የተባለውን ልክ ነው፣ አንብቤዋለሁ። ሌላ ደግሞ ምንድን ነው በዝሙት የተወለዱ
እስከ ትውልዳቸው ምንድን